አፈር የታፈሰለት ታንኩ በምድር ያንጃበበለት ደሙ ሆኖ ሰው የበላለት ምን አለ ሰማይ እምቢ አለ መሬት። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 28 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በተለያዩ አካባቢዎች ውጊያዎች ሲደረጉ ነው ሌሊቱንም ያደሩት። ወደ ግንባር መረጃዎች ነው የሚሄደው። በአምባሰል ተራሮች በሁለት አቅጣጫ የቀጠለ ዘመቻ መኖሩ ነው የታወቀው። እዚህ በአምባሰል ተራሮች በሁለት አቅጣጫዎች የቀጠለው ዘመቻ አንደኛው ከአምባሰል ውጫሌ በኩል ወደ አበትና ሚላዋ ተብሎ ወደሚጠራው ግንባር ወደ አምባሰል ተራሮች ከፍተኛ ቦታዎች እየተደረገ ያለ እንቅስቃሴ ሲሆን፣ ሁለተኛው ደግሞ ከደላንታ አቅጣጫ በደላንታ ግንባር በኩል ከፀሐይ መውጫና ወደ ኮረታ ተብሎ ከሚጠራው አካባቢ ወደ አምባሰል ተራራማ መውጫ ቆላማ አካባቢዎች ነው ዘመቻ እየተደረገ ያለው። ከፀሐይ መውጫና ኮረታ ከደላንታ በኩል ተከታታይ የመድፍና የከባድ መሳሪያ ድብደባ ተደርጎ እግረኛ በተሽከርካሪና እንደዚሁ ደግሞ በመካናይዝ ታጅቦ ወደ አካባቢው ቢገባም እንደዚሁ ጉዳት አስተናግዷል። ዲሽቃ፣ ብሬን፣ የነፍስ ወከፍ መሳሪያዎችን ይዞ የገባው ኃይል ከፍተኛ ወታደራዊ ኪሳራ አስተናግዶ ወደ ኋላ ወደ ፀሐይ መውጫና ወደ ደላንታ ተመልሷል ነው የተባለው። በሌላ ግንባር እንግዲህ በዚህ በአበት ሚላዋ በኩል ወደ አምባሰል ተራሮች ያለው ዘመቻ ዛሬም የቀጠለ ሲሆን የደረሰው ጉዳት ግን በውል አልታወቀም። የዘመቻው ዋና ዓላማ የአምባሰል ተራሮችን ሙሉ በሙሉ መቆጣጠር በሚል ከተለያዩ አቅጣጫዎች የተደረገ ወታደራዊ ዘመቻ ነው። ካሁን በፊትም የአምባሰል ተራሮችን ለመያዝ ተደጋጋሚ ዘመቻዎችና ሙከራዎች መደረጋቸው ይታወቃል። ወደ ሌላ መረጃ ስንሄድ ወደ ሸዋ ቀጠና የመስልን መረጃን ማስከትለው በሸዋ ቀጠና ለሁለተኛ ቀን በቀጠለው ዘመቻ በይፋት ቀጠና በሚገኙ የመንዝና የግሸራቤል አዋሳኝና ቆላማ አካባቢዎች ሰፊ ቦታዎችን የሸፈነ ውጊያ መደረጉን ለማወቅ ተችሏል። በዚህ በተለይ በግሸራቤል ወደ አንጾኪያ ገምዛ ኩታ ገጠማ አካባቢዎች ግሸጌና፣ ሸበቶ ጎራ፣ መኮይ መገንጠያ፣ ሸበቶ ተራራ እንዲሁም ደግሞ በዚህ ግንባር በኩል ደግሞ ወደ ጦር መሳያን ጨምሮ አንጾኪያ ገምዛ አካባቢ በሚያዋስኑ ወጨቃ ጦር መሳያ፣ ጀበራ ሜዳ እና እስከ ቻይና ካምፕ ባሉ አካባቢዎች ትላንትና ሰፊ ቀጠና የሸፈነ ውጊያ ተደርጓል። ውጊያዎቹ የደፈጣ፣ የቆረጣ፣ የከበባ ውጊያዎች ነበሩ። በአካባቢው የምርጫ ማዕከላትን ለመያዝና ግሸራቤል የሚባለውን ወረዳ እንደዚሁ መልሶ ለመያዝ ከተደረገው ዘመቻ ጋር የተሳሰረ ዘመቻ ነው። በዚህ ዘመቻ በቁጥር ያልታወቀ ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። ቁስለኞች ወደ ወረኢሉና መኮይ ሕክምና ጣቢያዎች ገብተዋል። የደረሰው ጉዳት በአሃዛዊ መረጃዎች ለማወቅ አልተቻለም። በደጋዳሞት ቀጠና በትላንትናው ዕለት በነበረው ውጊያ ያለውን አጠቃላይ ወታደራዊ ኪሳራ በተመለከተ አሁንም መረጃዎች ተጠናቅረው አላለቁም። ዛሬም እንደዚሁ የወዳደቁ አስከሬኖች እንዲሁም ደግሞ የተበተነ ኃይል አጠቃላይ ቁጥሩ በአሃዛዊ መረጃዎች ለማወቅ አልተቻለም። ከነዚህ መካከል ግን ዋና ዋና መረጃዎች 3 ባለማዕረግ አዛዦችን ጨምሮ ምርኮኛ ሞትና ቁስለኛ መሆናቸው ታውቋል። ከተማረኩት እና በውጊያ እስከሞቱ ድረስ ባለው የማዕረግ እርከን ሲመለከት የክፍለ ጦር ምክትል አዛዥ፣ የሻለቃ አዛዥ፣ የሻምበል አዛዥና የመቶ አዛዥ ይገኙበታል ተብሏል። ማቴሪያላዊ እና ቁሳዊ መረጃን በተመለከተ ክላሽንኮቭ፣ ብሬን፣ ስናይፐር፣ ዲሽቃና የዲሽቃ አፈሙዞች ማለት ነው እና ሽጉጥን ጨምሮ የእጅ ቦምብ፣ ተተኳሽ፣ በሳጥንና በአስጣጥላ ለውጊያ የተዘጋጁ የጥይትና የመሳሪያ ዲፖዎች ጭምር በፋኖች ገብተዋል። ወታደራዊ ሬሽን በተመለከተ ወታደራዊ ተሽከርካሪዎችን ጨምሮ ሌሎች እንደዚሁ ቁሳቁሶች ለፋኖ ቀጣይ ዘመቻዎች ወሳኝ የተባሉ ወታደራዊ መሳሪያዎች እና ተተኳሾች፣ ሎጂስቲኮች በፋኖች ገብተዋል። በተመሳሳይ እንደዚሁ አዴት፣ ጎንጂ፣ ቆለላ በነበሩት ዘመቻዎችም ተተኳሽ በሎጂስቲክ እና ሬሽን ወደ ፋኖ በብዛት ገብቷል። ይህም ፋኖ ለቀጣይ ዘመቻዎች የሚያስፈልገውን ቁሳዊና ወታደራዊ ጉዳይ እንዲያሟላ ይረዳዋል ነው የተባለው። እንግዲህ የተለያዩ አሃዛዊ መረጃዎች እየወጡ ነው። ተጠናክረው ሲደርሱ ወደ እናንተ የሚመጡ ይሆናል። ትላንትና በነበረው ዘመቻ እንግዲህ የብልጽግና ወታደራዊና ፖለቲካዊ የአካባቢው መዋቅር ከባድ አለመረጋጋት ውስጥ ገብቷል። እንኳን ስለ ምርጫና ስለሌላ ፖለቲካ ለማሰብ እየሆነ ያለውን እንኳን አምኖ ለመቀበል ተቸግሮ ራሱን እንዴት እንደሚያወጣ ብዙ የአካባቢው አስተዳደር እንግዲህ የመብሰልሰል ውስጥ ገብቷል ነው የተባለው። እንግዲህ ሰሞኑን ደቡብ ጎንደር ከነበረው ጋር ተመሳሳይነት ያለው ነው። ብዙዎቹ የአካባቢው አስተዳዳሪዎች ትላንትና ቀድመው ነው እንግዲህ አካባቢውን ለቀው እየወጡት። በዚህ ምክንያት ዛሬ ብዙዎቹ እየተፈለጉ እንደሆነ ነው ለማወቅ የተቻለው።
ወደ ደቡብ ጎንደር ሊቦ ከምከም አዲስ ዘመን ስንሄድ በሊቦ ከምከም ወረዳ ጣራ ገዳም አቅራቢያ አርኖ ጋርኖ ተብሎ ከሚጠራ ቦታ ጊዜያዊ ወታደራዊ ካምፕ ላይ ሰፍሮ ከሚገኝ ወታደሮች ውስጥ ሶስት ቲም ወደ 30 የሚጠጉ ወታደሮች ከግዳጅና ከስምሪት ቀጠናቸው ወጥተው ጠፍተዋል ነው የተባለው። ከነሙሉ ትጥቃቸው ጠፍተዋል። አሁን ፍለጋ በሚል ስምሪት ተሰጥቷል። የአካባቢው ሚሊሻ ስምሪት ወስዷል። ኬላዎች ላይ ጥብቅ ፍተሻና ቁጥጥር እንዲደረግ ታዟል። እነዚህ ወጡ የተባሉት ወታደሮች ወደ ፋኖ ይቀላቀሉ ወይስ ወደ ቤተሰቦቻቸው እስካሁን ድረስ የታወቀ ነገር የለም። እንግዲህ በተለያየ ጊዜ ከግዳጅ ቀጠና እየወጡ ወደ ፋኖ የሚቀላቀሉ እንዲሁም ደግሞ ወደ ቤተሰቦቻቸው የሚሄዱ ወታደሮች ቁጥራቸው ቀላል አይደለም። እንግዲህ ከያስኳቸው የሀገር ውስጥ መረጃዎች መካከል ሰሜን ኢትዮጵያ በትግራይ ቀጠና ያለውን አጠቃላይ ሁኔታ የሚያስቃኘውን መረጃ ላስቀድምና ወደ ሌሎች መረጃዎች እመለሳለሁ። በተለያዩ አካባቢዎች እንደዚሁ እንግዲህ ውጊያዎች ቀጥለዋል። በተለይ በአምባሰል ተራሮች፣ በሸዋ ቆላማ የይፋት ቀጠናዎች እንዲሁም ደግሞ በጎጃም ትናንትና ውጊያ በነበረባቸው ቀጠናዎች ያለውን ሁኔታና ተዛማጅ ወታደራዊ፣ ቁሳዊ፣ ሰብአዊ መረጃዎችን ወጥተዋል። እነሱን ጨምሮ ሌሎች ዝርዝር መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። እስከ መጨረሻው አብራችሁ እንድትቆዩ ነው። እንዲሁም ደግሞ በጎንደር ቀጠናም እንደዚሁ ከግዳጅና ስምሪት ቀጠናቸው በርካታ ወታደሮች ወጥተዋል። በዚህ ምክንያት ኬላዎች እንዲዘጉና ጥብቅ ጥበቃ እንዲደረግ ትዕዛዝ ተሰጥቷል። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ በትግራይ ያለውን አጠቃላይ ሁኔታ የተመለከተ መረጃ አስቀድማለሁ። የህወሓት እንግዲህ በበላይነት የሚያስተዳድረው የትግራይ ጊዜያዊ አስተዳዳሪ ጀነራል ታደሰ ወረደ አመሻሹን አዲስ አበባ መግባታቸው ነው የታወቀው። ጀነራል ታደሰ ወረደ የስልጣን ገደባቸው ሊጠናቀቅ አንድ ቀን ብቻ ነው የቀረው። ዛሬ መጋቢት 28 ላይ እንገኛለን። ከሁለት ቀናት በኋላ መጋቢት 30 ይጠናቀቃል። ነገ ብቻ ነው እንግዲህ የስልጣንና የስራ ጊዜ ያላቸው። ጀነራል ታደሰ አንድ ቀን የስልጣናቸው ሊጠናቀቅ ጊዜ ቀርቶ ነው አዲስ አበባ የተገቡት። የትግራይ ፖለቲካም በዚህ ምክንያት እንግዲህ መስቀለኛ መንገድ ውስጥ ነው የሚገኘው። ተያያዥ ጉዳዮች እንግዲህ ወደ መረጃዎቹ ቀጥላለሁ። ወደ መረጃዎቹ ሲሄድ ወደ ትግራይ የሚወስድን መረጃን ማስከትለው የትግራይ ጊዜያዊ አስተዳዳሪ ጀነራል ታደሰ ወረደ አዲስ አበባ ገብቷል። አመሻሹን ጀነራል ታደሰ ወረደ ወደ አዲስ አበባ አመሻሹን የገባው የስልጣን ጊዜው ሊጠናቀቅ አንድ ቀን ሲቀረው ነው። ይህንን ተከትሎ እንግዲህ በትግራይ ውስጥ ያለው የፖለቲካና ወታደራዊ ሁኔታ መስቀለኛ መንገድ ላይ ነው የሚገኘው። ወዴት ያመራ ይሆን የሚለው የሚጠበቅ ሁኔታ ውስጥ ገብቷል። በተለይ እንግዲህ በዚህ ሁኔታ ጀነራል ታደሰ ወረደ ለቀጣይ 6 ወራት ስልጣናቸው እንዲራዘምላቸው ይፈልጋሉ። ለዚህም በተለያየ ጊዜ ጥያቄ አቅርበዋል ተብሏል። ይሄ ይሆናል ወይስ አይሆንም የሚለው አብሮ የሚታይ ነው የሚሆነው። የእነ ደብረጽዮን ቡድን ደግሞ ሁለት አማራጮችን እየተከተለ ነው። አንደኛው በጀነራል ታደሰ ወረደ ቦታ የሚተካ ጊዜያዊ አስተዳዳሪ እንደዚሁ አዘጋጅቶ አቅርቧል። አማኑኤል አሰፋን አቅርቧል። ይሄን በማድረግ የጀነራል ታደሰ ቦታን በመያዝ ሌሎች የሚፈልጋቸውን ዝግጅቶች ለማድረግ እና ፖለቲካዊ፣ ወታደራዊ ሁኔታዎችን ለመቀጠል ነው አንድ ስልት የያዘው። ሁለተኛው የነ ደብረጽዮን ቡድን ደግሞ የትግራይ የሽግግር ጊዜው ተጠናቋል በሚል ከዚህ በኋላ ከአዲስ አበባ በፌደራል መንግስት የሚሾም የትግራይ ጊዜያዊ አስተዳዳሪ አይኖርም፣ ሰሜን ዕዝ ከመጠቃቱ 2013 በፊት የነበረው የትግራይ የፖለቲካ ስታተስ ኮ እንደሞ ሁኔታ ይመለሳል በሚል አሁን የትግራይ ጊዜያዊ አስተዳዳሪ የሚባለው ቀርቶ የትግራይ አስተዳዳሪ ደብረጽዮን ይሆናል። ምርጫ የተደረገባቸው ምክር ቤቶችም እንደዚሁ ስራ ይጀምራሉ። አወቃቀርና አስተዳደሩ በዚህ በህወሓት ፍላጎት 2013 ከነበረበት በፊት በነበረው ሁኔታ ይቀጥላል የሚል ስልት እየተከተሉ ነው። ጫና ደርሶባቸው ጊዜያዊ አስተዳደሩ ይቀጥል ለ6 ወራት ከተባለ ታደሰ ወረደን አንፈልግም ብለዋል። ይሄም የማይሆን ከሆነ ደግሞ እኛ ክልሉን ተረክበን ለወታደራዊና ለፖለቲካዊ ዝግጅት ስራዎቻችንን እንሰራለን የሚል ስልት እየተከተሉ ነው የሚገኙት። እንግዲህ በዚህ በጦርነት ጭምር ስልጣን በመረከብ እንደዚህ ጥቅምን ለማስከበር የሚልም ስሌት አስልተው የትግራይ ስትራቴጂክ አመራር የሚባል ባለ 9 ኮሚቴ አባል እንደዚሁ ጊዜያዊ አስተዳደሩን ያካተተ ኮሚቴ ማቋቋማቸው ይታወቃል። የኮሚቴ እንግዲህ በበላይነት ሰብሳቢው የደብረጽዮን ነው። ይሄ እንግዲህ አሁን ከዚህ የተገለጸው ቡድን በአስመራ መንግስት የሚደገፈው ቡድን ሲሆን በሌላ በኩል ደግሞ ከትግራይ መስቀለኛ መንገዶች መካከል በአንዱ መርጬ እገባለሁ የሚለው ደግሞ በአዲስ አበባ መንግስት የሚደገፈው የነ ጻድቃን ቡድን ነው። የነ ጻድቃን ቡድን እንግዲህ በአራት የተለያዩ የፖለቲካ አደረጃጀቶችን፣ ንቅናቄዎችን፣ ወታደራዊ ባለስልጣናትና እንዲሁም ደግሞ ሀራ መሬት ተብሎ የሚጠራውን የታጣቂ ኃይል በመያዝ የትግራይን አስተዳደር
ለመረከብ እንደዚሁ ዝግጅቶችን እያደረገ መሆኑም እንደዚሁ ይታወቃል። አሁን ይሄ በአዲስ አበባ የሚደገፈውና በአስመራ የሚደገፈው በምን ሁኔታ የትግራይን ፖለቲካ አንዱ ለአንዱ ይለቃል፣ አንዱ እንዴት ይረከባል የሚለው ያው እንግዲህ ብዙዎቹ በፖለቲካዊ እይታ ግምታችሁን ታስቀምጡበት የሚገባ ጉዳይ ነው። እነ ጻድቃን አሁን እነ ደብረጽዮንን ከአዲስ አበባ ተምዘግዝገው ሂደው ስልጣን ይነጥቃሉ ወይ የሚለው አብሮ የሚታይና የመሆን እድል የሌለው ጉዳይ ሲሆን፣ ለማንኛውም እንግዲህ በትግራይ መስቀለኛ ፖለቲካ ውስጥ ግን የአዲስ አበባ የሚደገፈው የነ ጻድቃን ቡድንና እንዲሁም ደግሞ በአስመራ የሚደገፈው የነ ደብረጽዮን ቡድን አሁን የጊዜያዊ አስተዳደር ስልጣን መጠናቀቁን ተከትሎ ተፋጠው ይገኛሉ። እንግዲህ ወደፊት አብሮ የሚሆነው ሁኔታ ይታወቃል። የነ ጻድቃን ቡድን ከፖለቲካዊ ካውንስል ባሻገር በሐራ መሬት የሚገኘው ታጣቂ ኃይልም እንደዚሁ እንደ ወታደራዊ ክንፍ አድርጎ እንደሚመለከተው ከአሁን በፊት የወጡ መረጃዎች ያሳያሉ። ደብረጽዮን ደግሞ የራሳቸውን እንግዲህ እስከ ድሮን ድረስ የታጠቀ ኃይል እንዳላቸው ነው የሚታወቀው። እንግዲህ በአስመራና በአዲስ አበባ የሚደገፉት ቡድኖች የትኛው ወደፊት ከጀነራል ታደሰ በኋላ ይመጣል የሚለውን አብረን የምናየው ሲሆን እንግዲህ በአመዛኙ እነ ደብረጽዮን ቡድን መሬት ላይ ካለው ሁኔታ አንጻር ትግራይን ፖለቲካ ይዞ የመቀጠል እድሉ ሰፊ ነው የሚሆነው የተለየ ሁኔታ ካልተፈጠረ በስተቀር። ሌላ እንደዚሁ በምርጫ መረጃዎችን ወደ እናንተ ላድርስ። ምርጫ መረጃዎች መካከል ሰሞኑን በርካታ መረጃዎችን ወደ እናንተ እያደረሱ ነበር፣ በተለያዩ አካባቢዎች ያሉትን። አሁን ደግሞ በተለይ በአማራ ክልል በተለያዩ አካባቢዎች ጦርነት ባለባቸው ቀጠናዎች የመራጮችን በተመለከተ ያው አስገዳጅ አርሶ አደሮች ማዳበሪያ፣ ምርጥ ዘር እንዲሁም ደግሞ የሴፍቲኔት ተጠቃሚ ከሆኑ የሴፍቲኔት ጥቅሞችን አታገኙም በሚል ወጥተው ምርጫ እንዲመዘገቡ እየተደረገ ነው። ከዚህ ላይ ዛሬ እንግዲህ ከተሰሙት መረጃዎች መካከል የሚገርመው በምርጫ ካርድ ይወስዳሉ፣ ይመዘገባሉ። ምርጫ ካርዱን ግን ይዘው አይሄዱም። ፈርመው ተመዝግበው ነው የሚመለሱት አርሶ አደሮቹ። በእነሱ ስም የወጣውን የምርጫ ካርድ ሚሊሻዎች ይረከቡና በአንድ ኮረጆ ያስቀምጡታል። ለጸጥታና ለደህንነት ጥበቃ በሚል በወታደራዊ ተቋም ውስጥ እንዲቆይ ይደረጋል። እነዚህ እንግዲህ ፈርመው ይሰጣሉ። ፈርመው ከሰጡ በኋላ ይመለሳሉ። በምርጫው ቀን እንዳስፈላጊነቱ ላይጠሩ ይችላሉ። ምክንያቱም የምርጫ ካርድ ከእጃቸው የለም። የምርጫው ካርድ ያለው በወታደራዊ ተቋምና በሚሊሻ እጅ ነው። የምርጫ ጊዜው ሲደርስ ሚሊሻዎች እንደሚሆን አድርገው በፈረሙት ሰዎች ስም ምርጫውን መርጠው ኮረጆውን ለሚመለከተው ይመልሱታል። ይህ እንግዲህ ዛሬ ከተሰሙት የምርጫ ነክ መረጃዎች መካከል አንዱ ነው። ያው ሰሞኑን ብዙ ጉዳዮች እንደዚሁ ሲጋለጡ ነበር። ምርጫ ቦርድም አንዳንዶቹን በመስማት መግለጫ ማውጣቱ እንደዚሁ ውስጥ አካባቢ ያላቸው የመረጃ ምንጮች ገልጻቸዋል። ዛሬ ደግሞ ይሄ እየሆነ ነው። ሚሊሻዎች የምርጫ ካርዶችን ሰብስበው እየያዙ ነው። እንግዲህ ባደራ እናስቀምጥላችሁ በሚል መራጮች ፈርመው ብቻ ነው የሚሄዱት። እንደ ወትሮ ለይስሙላ እንኳን ምርጫ ካርዳቸውን ይዘው ወደ ቤታቸው እየተመለሱ አይደለም። ይሄ እንግዲህ ከተለያዩ የአማራ ክልል አካባቢዎች ከመጡ መረጃዎች መካከል ነው። የትግራይ ቴሌቪዥን ከትግራይ ጋር በተያያዘ መረጃ የትግራይ ቴሌቪዥን በሽራሮ ከተማ በርካታ የኤርትራ እና ኢትዮጵያ ትግራይ ኦርቶዶክስ እምነት ተከታዮች በጋራ በትላንትናው ዕለት የሚከበረውን ዓመታዊ የመድኃኔዓለም በዓልን ማክበራቸውን ዘግቧል። ከበዓሉ በኋላ ዛሬም በተለያዩ መድረኮች ውይይቶች ይቀጥላሉ። የህዝብ ለህዝብ ውይይቶች በሚል የትግራይ ቴሌቪዥን ይህንን ሽፋን ሰጥቶ ዘግቧል። ይህ እንግዲህ ጽምዶ ከሚለው የነ ደብረጽዮንና የአስመራ መንግስት ወታደራዊ ፖለቲካዊ ግንኙነቶች ባሻገር ትግረኛ ተናጋሪው የሰሜን ኢትዮጵያ አካባቢ ኦርቶዶክስ ከኤርትራና ከኢትዮጵያ እንደዚህ በጋራ ያከበረው ዓመታዊ በዓል መሆኑ ነው የታወቀው። ከዚህ ጋር በተያያዘም እንደዚሁ ዛሬ ውይይቶች ይቀጥላሉ በሽራሮ ተብሏል። ትላንትና ወደ ሽራሮ እንግዲህ እግረኛ ጭምር በተሽከርካሪ ሲገባ ነበር የሚለው መረጃ እንደዚህ በርካቶቹ ከኤርትራ በኩል ወደ ሽራሮ መጥተው በዚህ ዓመታዊ በዓል ላይ ለመሳተፍ እንደሆነ ነው የታወቀው። ሌላው መረጃችን ወደ መከላከያ የተመለከተ ነው። መከላከያ የልዩ ኃይሎች እና የኮማንዶ ዋና አዛዥ ሹማ አብዴታ በትላንትናው ዕለት ለ18 ወራት የሰለጠኑ እና በተለይ 1 ዓመት ተኩል ረጅም ጊዜ የፈጀ ስልጠና የወሰዱ የጸረ ሽምቅ ኃይል ማሰልጠናቸውን ገልጸዋል። እንግዲህ መረጃው ይሄ ነው። ይሄ ኃይል መደበኛ ሰራዊት የማይፈጽመውን ግዳጅ ይፈጽማል፣ ድንበር ተሻጋሪ ኦፕሬሽኖችን ጭምር ይሰራል ተብሏል። በምረቃቱ ፕሮግራም ላይ የስልጠና ኃላፊው አዛዥ ሻለቃ ተክላይ አጽብሃ ሰልጣኞቹ አዳኞች የሚል ስያሜ ተሰጥቷቸዋል ብለዋል። እንግዲህ ይህን መረጃ ማቅረብ ያስፈለገው ምንድነው? ንጽጽርና ምልከታዎችን ለማቅረብ ነው። ባለፉት 6 ዓመታት ያለማቋረጥ በየ3 ወር በየ6 ወራቱ በተለያዩ ዙሮች
የተመረቀ በርካታ ኃይል አሁን ወዴት ሄደ? ምን ላይ ነው የሚገኘው የሚለውን መጠየቅና እንግዲህ ወታደራዊ ኃይል ወይስ ደግሞ ፖለቲካዊ ሚዛን ነው አንድን ሀገር የሚያስቀጥለው የሚለውን አብሮ ለማንሳት ነው። እንግዲህ ብዙ ሰዎች ብዙ ሰራዊት በማሰለፍ ብዙ ጦር መሳሪያ በመግዛት ብዙ እግረኛም ሆነ አየር ወለድ ኮማንዶ በማሰለፍ የመንግስት ስልጣን የሚጸና ይመስላቸው በርካቶች አሉ። ይሄ በአፍሪካ ውስጥ በተደጋጋሚ ተሞክሮ የከሸፈ ነው። በኢትዮጵያም እንግዲህ በኮሎኔል መንግስቱ ኃይለማርያም ዘመን በርካታ እግረኛ፣ አየር ወለድ፣ ኮማንዶ፣ ባህር ኃይል ኢትዮጵያ በአፍሪካ ግዙፍ ሰራዊት ገንብታ ነበረ። በኋላ ግን የሀገራዊ አለመረጋጋቱን ይሄ ሰራዊት መታደግ አልቻለም። እነሱም ብዙ ሰራዊትም አለቀ። ያለቁበት የአገራዊ ዓላማም ሳይሳካ ቀረ። ስለዚህ አንድ ሰራዊት የሚያጸናው የፖለቲካ ጥያቄ እንደሌለ ይሄ ማሳያ ነው። እንግዲህ በዚህ ምልከታ ላለፉት 6 ዓመታት የሰለጠነው እግረኛ፣ አየር ወለድ፣ ባህር ኃይል፣ ኮማንዶ፣ ሪፐብሊካን ኤሊት ፎርስ እንዲሁ ደግሞ ስፔሻል ኮማንዶ ኃይል ወዴት ገባ? ይሄ እንግዲህ በአገር አቀፍ ደረጃ ያለውን ብቻ ነው። በየክልሉ የሰለጠነውን ከዚህ ትይዩ ያለውን ሳይጨምር ይሄ ኃይል በኢትዮጵያ ውስጥ ለምን የፖለቲካ መረጋጋት ማምጣት አልቻለም የሚለውን በደንብ ማንሳት ያስፈልጋል። እንግዲህ በወታደራዊ ኃይል የሚጠና የፖለቲካ ስብራት እንደሌለ ይሄ የሚያሳይ ነው። የኮማንዶም ሆነ ሪፐብሊካን ኤሊት ፎርስም ሆነ ስፔሻል ፎርስ፣ የባህር ኃይልም ሆነ የአየር ወለድ ኮማንዶ፣ እግረኛም ሆነ መካናይዝድ የሚያጸናው የፖለቲካ ስልጣን እንደሌለ ያለፉት 6 ዓመታት በውል ያሳያሉ። የሁሉ ኃይል ወደ የተገባ ስንት ሰው ሲሞት ነው ፖለቲካዊ መፍትሄ የሚፈለገው? ውስጣዊ የፖለቲካ ቀውስስ በወታደራዊ ኃይል ይቆማል ወይ የሚለው አብሮ የሚነሳ ነው የሚሆነው። ወታደራዊ ኪሳራን በተመለከተ ትላንትና እንኳ በይልማና ደንሳ፣ አዴት፣ ጎንጂ ቆለላና ፈረስ ቤት አካባቢ የነበረውን ዘመቻ የትላንቱን ብቻ እንኳ ብናነሳ የደረሰው ኪሳራ እንደዚሁ ማንሳት ይቻላል። አየር ወለድም እግረኛም አየር ኃይልም መካናይዝድም ማሰለፍ ብቻውን በቂ ያለመሆኑን ይሄ ያሳያል። መንግስት ፖለቲካዊ እንጂ ወታደራዊ ኃይል የፖለቲካ ሚዛንና የሀገርን ኃይል ሊያረጋጋው እንደማይችል በደንብ መገንዘብ ያለበት ጊዜ ላይ እየደረሰ ይመስላል። ጊዜው ከዚህ የበለጠ አሁንም አዳዲስ ወታደሮችን እየመለመሉ ወደ ግንባር እያስገቡ የፖለቲካ ስልጣንን ማስቀጠል የማይቻልበት ደረጃ ላይ ተደርሷል። ስለዚህ በርካታ ኃይል ማሰማራት፣ ማሰልጠን እንዲሁም ደግሞ ማሳየት የተለየ ነገር አያመጣም። ህወሓት በቀድሞ መንግስቱ ኃይለማርያም ዘመን የነበረውን መከላከያ አፍርሶ በፌዴራል ፖሊስ እና በጥቂት ወታደሮች ብቻ ነው ሀገር ሲመራ የነበረው። ህወሓት ፖለቲካው ላይ በመስራት እስከ ቀበሌ ድረስ ባለው መዋቅር ይህንን ቁጥጥር በማድረግ ነው መከላከያውን ከኢትዮ ኤርትራ ጦርነት በኋላ በማፍረስ በፌዴራል ፖሊስ ሀገር ሲመራ የነበረው። አሁን ሀገሪቱ ታይቶ የማይታወቅ እንግዲህ